ሰላም ሰላም እንኳን ወደ ቻናሌ በሰላም መጣችሁ ውድ ተመልካቾቼ። እዚህ ጋር ዛሬ ትንሽዬ ቂጣ ነገር ለስለስ ያለች ላችሁ ነው እና ተከታተሉኝ። እዚህ ጋር አንድ የሻይ ማንኪያ እርሾ ደረቅ እርሾ አድርጌያለሁ። ከዛ ትንሽ ለብ ያለ አንድ ኩባያ ወይም አንድ ብርጭቆ ውሃ አድርጌያለሁ ማለት ነው። እዚህ ጋር ያው ቀላቅዬው አንድ 15-20 ደቂቃ ጠብቀውና ከዛ ያው ወደ ማብኳቱ ሄዳለሁ ማለት ነው። እና አንድ የሻይ ማንኪያ ስኳር አደረኩበት። በጣም ትንሽ ነው የሻይ ማንኪያ እና አንድ ላይ ቀላቀልኩት ማለት ነው። አብሮ ኩፍ እንዲል ዱቄቱን ስጨምረው ግማሽ የሻይ ማንኪያ ጨው ጨምሬበታለሁኝ። ከዛ እዚህ ጋር ያው ኩፍ ካለ በኋላ ዱቄቱን እያደረኩበት ነው ማለት ነው። ዱቄት እናንተ የምትፈልጉትን ያህል ማድረግ ትችላላችሁ። እኔ ወደ ሩብ ኪሎ የሚሆን ትንሽ ከሩብ ኪሎ ከፍ የሚል ነው የተጠቀምኩት። ከዛን እዚህ ጋር አንድ እንቁላል ለብቻ መትቼ የጨመርኩበት ማለት ነው። ዘይት ምናምን አይገባም፣ ዘይት አልጨምርም። ከዛ እንደዚህ ቀላቀልኩት ያው በመጥረጊያው ነገር ስናቦካው በጣም ደረቅ የሆነ መሆን የለበትም፣ በጣምም ለስላሳ መካከለኛ፣ ልክ እንደዚህ ለስለስ ያለ ማለት ነው። ለሳምቡሳ መስሪያ የሚያገለግል እንደዛ ነው የምንጠቀመው ማለት ነው። በጣም እንዳይደርቅ እጄ ላይ በጣም እንዳይጣበቅ ትንሽዬ በቃ ዝም ብዬ እንደ ቀባ አደረኩት እጄን ዘይት ማለት ነው። በደንብ ለማስተካከል እንዲመቸኝ እንደዚህ ከዛን ከድኜው ለ30-45 ደቂቃ ያክል እንዲቦካ አደረኩት እና እዚህ ጋር የቤኪንግ ፔፐር ነው የተጠቀምኩት። እናንተ ዘይት ቀብታችሁ ወይ ዱቄት አድርጋችሁ ብቻ መጠፍጠፍ ትችላላችሁ፣ ወይ ፓትራው ላይ ቀጥታም እንዳይይዝ አድርጎ ማለት ነው። ዱቄት መሰነስኩበት ምክንያቱም እንዳልኩት ዘይት ስለማልጠቀም ሳቦካው እጄ ላይ እንዳይጣበቅ በዚህ መልኩ ለማስተካከል እንዲመቸኝ። እዚህ ጋር ዝም ያው በጣቴ እንዴት ነው እንደጠቃጠቆ ለማድረግ ሞከርኩኝ፣ ግን ያው ብዙም አይታይም ተጋግሮ ሲወጣ ምክንያቱም ኩፍ ስለሚል። እዚህ ጋር አንድ የእንቁላል አስኳል ላዩ ላይ ለመቀባት ከትንሽ ወተት ጋር አንድ ላይ አድርጌ ቀላቅዬ በብሩሽ ነገር ወይም ደግሞ ያው በሚመቸው ነገር ላዩ ላይ መቀባት፣ ያ ቀላ እንዲል ያገለግለዋል ላዩ ላይ ማለት ነው። ያምራል፣ ሲያዩትም ያምራል። እኔ እንደዚህ ብሩሽ ተጠቅሜ እየቀባሁት ነው። ከዛን ሰሊጥ ተጠቀምኩኝ። ሰሊጥ ላይ ነሰነስኩበት። ሰሊጥ በጣም ነው የሚጣፍጠው፣ በጣም ነው የምወደው እና ደግሞ ያጣፍጠዋል። ቢያንስ ስኳር አለመደረጉ ሰሊጡ ደግሞ እንዲጣፍጥ ያደርገዋል ማለት ነው። ስኳር እንዳልኩት አንድ የሻይ ማንኪያ ነው ጀስት ኩፍ እንዲል። ይኸው እዚህ ጋር እንደምትመለከቱት እንግዲህ በስሎ ወጥተዋል። ወደ 35 ደቂቃ አካባቢ በ200 ዲግሪ ሴንቲግሬድ አድርጋችሁ እንደ ኦቨናችሁ ሁኔታ ቀላ ሲል ሲበስል አይታችሁ በቃ አውጥቶ እንደዚህ ቆርጦ መጠቀም ከሻይ ጋር ይቻላል። ለቡና ቁርስ አንዳንዴ በቃ ግራ ሲገባ የሚሰራ ነገር ወደ ሌላ ኬክ ምናምን ብሎ ሌላ እንትን ከማለት ቀጥታ እንደ ቂጣ እንደዚህ አድርጎ ደግሞ ሲያዩት ራሱ ይሄ የአረቦቹን ዳቦ ይመስላል ማለት ነው። እንደዚህ አይነት በጣም ነው ጥሞኝ የበላሁት። ይኸው በዚህ መልኩ በጣም ነው የሚለሰልሰው፣ ደግሞ ደስ ይላል። ሰርታችሁ ተጠቀሙ።